ልጅቷን ምንድን ያደረግሻት? ልቀቀኝ ያልኩ ነው በአምላክ። ኧረ እትዬ እባክሽ ተይ። ኧረ ተይ፣ ምንድን ነው ልጅቷን ያደረግሻት? ተቃጠልኩ። በቃ እኔ ሊጠፋ ነው። አንቺ ነሽ አይደል? አንቺ ከሆነ ኬሚካል ጋር የተነካካ ውሃ ነው አይኗ ላይ የተደፋው። ታፈዝ ዛሬ ገደልኩሽ። የልጅህን አይን ልታጠፋ የነበረችው እሷ ነው። ምንድን ያደረግሻት? ምን ነው አንቺ ጭራሽ ቀጣጣሽ አንቺ? ኧረ እትዬ መሄድ ትችላለህ አልኩ። አንቺ ነሽ መድኃኒት ነው የቀየርሽው? ኧረ እትዬ እኔ ተሳስቼ ነው። ተሳስተሽ ነው? ኧረ ተይ። ምን አባሽ ላድርግሽ አንቺ ውሻ? በገዛ ጃብልቸሽ አጥግቤ እጀነከሽ። አንቺ ክብረ ቢስ ከካም። በሚያሳዝን ሁኔታ ታፈሱ ሌላ ሰው ለማትረፍ ስትል ራሷን አደጋ ላይ ጥላ ኩላሊቷንም ሳትመታ አትቀርም። ይፍቱ ስራ ሆን ብላ ሆዷንና ኩላሊቷ አካባቢ እየረጋገጠቻት ነበር። ታፈሱ ታዲያ ኩሽና ላይ ዝርር ብላ ወድቃም ነበረ። በሌላ በኩል ህብስትን ለማዳን ብላ ያደረገችው ነገር እንደሆነ የሚያውቀው በአምላክ አሁን ላይ ለታፈሱ ሊደርስላት አልቻለም። ታፈሱ እዛው ከተኛችበት ኩሽና ላይ ትሞት ይሆን ወይስ በህይወት ትኖር ይሆን? ሰላም ጤና ይስጥልን የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ስለምታበረታቱኝ በጣም አመሰግናለሁ። እነሆ ህብስት ድራማ ክፍል 34ን ይዤላችሁ ቀርብ ያለው ቪዲዮውን በላይክ ጀምሩት። ባለፈው ክፍል እንደምታስታውሱት አቶ አለም ህብስትን ወደ ሆስፒታል ይዞ ሂዶ ነበረ። አይኗ ላይ የሆነ መድኃኒት ተደፍቶባት እጅግ በጣም እያለቀሰችና አይኔ ጠፋ እያለች እየተማረረችም ነበረ። ታዲያ ይፍቱ ስራ ይህንን ድርጊቷን ስለምታውቅ ከዛ አካባቢ ዘወር ብላለች። ማስጠንቀቂያም ሰጥታታለች። እንደውም አካለች ተቆራርጦ አልጋ ላይ እንዳትይ ጥንቃቄ አድርጌ፣ የይፍቱ ስራን ስም ብታነሽ ወዮልሽም ተብላለች። ታዲያ ይህንን ላለማንሳት ብላ ህብስት ምን ሆነሽ ነው እያለ አባት ሲጠይቃት አባዬ ምንም አልሆንኩም እባክህን አይኔ ሊጠፋ ነው እያለች ተማጸነችው። አባትም ለጊዜው ቢያስመስልም ወደ ሆስፒታል ይዟት ሂዷል። ታፈሱ ቀደም ብላ ፊቷን በውሃ እንድትታጠብ ረድታታለች። እየተርበተበተችም የተፈጠረውን ነገር እንድትነግረው አቶ አለም ቢጠይቃትም ልትነግረው ግን አልቻለችም። ምንድን ነው የሆነችው እያለ ጠይቋታል። ታዲያ ከሆስፒታልም ይዟት ሲመለስ በአምላክ በተደጋጋሚ ታፈሱ ስልክ ደውላለት ነበር። በአምላክ ግን ነገሩን ሁላ ችላ ብሎ አፍልፎታል። አሁን ላይ ያለው ሁኔታ የአብነት አሳሳቢ ጉዳይ ነው። አብነት ከሆስፒታል ተመልሶ ማንም ሰው ከጎኑ ስላልነበረ በአምላክም ወደ አብነት ጋር ነበር የተመለሰው። ታዲያ ግን ስልኩን ደጋግሞ የደወለችው ታፈሱ ሆን ብላ ነበረ ህብስትን እንዲታደጋት ነበር። ነገር ግን ሳይታደጋት መድኃኒቱ ከአይኗ ላይ ተደፍቶባታል። የሚቻላትን ሁሉ ማድረግ የማይሰለቻት ታፈሱ ዛሬም እንደተለመደው ለህብስት የሚቻላትን አድርጋለች። ከመድኃኒቱ ውስጥ ቀይራ ውሃ ጨምራበታለች። ግን በቃው ውስጥ የቀረው ኬሚካል ህብስትን አይኗን አቃጥሏት ሆስፒታሉ መሄዷ ግድ ሆኖባታል። ታዲያ ታፈሱም እስኪ መለሱ እየተንቆራጠጠችም ጠብቃለች። ነገር ግን እነሱ ይመለሳሉ ብላ እየጠበቀች ባለችበት ቅጽበት በአምላክ ይመጣል። በአምላክ በሩን ከፍቶ ሲገባ ስልክ ተደጋጋሚ ተደውሎለት እንደነበረ ተመለከተ። ታዲያ ወይዘሪት ይፍቱ ስራና ታፈሱ ሳሎን ላይ ቁጭ ብለው እየተጨቃጨቁ በነበሩበት ቅጽበት ነበር የደረሰው። ልጅቷን ምን አርገሻት ነው ብሎ አንገቷን አንቆ ያስለፈልፋት ጀመር። ታዲያ ይፍቱ ስራም እኔ ምንም አላደረግኳትም፣ ባደርጋትም የሚያገባ ነገር የለም እያለች ወንድሟን ታንገራግረው ጀመር። ወንድሟ ግን ሊለቃት አልቻለም። ቆይ ግን አንተ ግን ህብስትን ታፈቅራታለህ ትወዳታለህ ማለት ነው አለችው። ሳያስበው እንቅጩን ተናገረ። አዎ እወዳታለሁ፣ ምን ታመጫለሽ? አንቺን በመጠላበት ልክ እሷን ደግሞ ወዳታለሁ ይላታል። አሁን ሳታስበው እውነቱን ተናግረሃል። ለማንኛውም ግን እኔ ምንም ያደረግኩት ነገር የለም ብላ አንገቷን እንዲለቃት ታፈሱ ከገላገለቻት በኋላ ታፈሱ ነገሩ እንዳይታወቅባት ብላ በአምላክ እትዬ ምንም አላደረገችም፣ ስለዚህ ለምንድን ነው አንገቷን የምታንቃት? ለምን እንደዚህ ታደርጋለህ ብላ ተቆጣችው። በአምላክም ታፈሱን ላለማስጠቆር ሲል ወደ መኝታ ክፍሉ አመራ። ታፈሱንም ሴትዮዋ ካጠገቤ ዘወር በይልኝ ብላ መልካም ባደረገችላት ምላሽ አንቋሸሸቻት። ታፈሱም ሬዲያ እንደው በቃ ሁል ጊዜ እንደዚህ እንዳልሽ ብላ ጥላትም ከዛ ዘወር ትላለች። ነገር ግን በአምላክ ታፈሱ ቅድም ተደጋጋሚ ስደውይልኝ ነበር፣ ግን በጣም ይቅርታ ይላታል። እኔማ እየውልህ
ለህብስት እየትደርስላታለሁ ብዬ ነበር። ህብስትን በመድኃኒት አይኗን ረጭታ አይኗን አስጠፍጠዋለች መሰለኝ። አሁን አቶ አለም መጥቶ ወደ ሆስፒታል ይዟት ሂዷል። እኔም በውሃ ቀይሬው ነበር። የሆነውን ግን አላውቅም፣ ምክንያቱም እያለቀሰች ነበር። በውሃ መቀየሬን ነው ማስታውሰው። እንግዲህ የሚሆነውን ፈጣሪ ያውቀው ብላ ለበአምላክ ነገረችው። በአምላክም ባለመኖሩ ስልኩን ባለማንሳቱ እየተጸጸተ ከቆየ በኋላ ወዲያውኑ ደቂቃዎች ሳይቆዩ አቶ አለምና ህብስት ተመለሱ። ታዲያ የሆነውን ነገር ቢጠይቅም እንግዲህ አይኗ ላይ ኬሚካል ተደፍቶ ነው ብሎ ዶክተሩ ነግሮኛል ብሎ አቶ አለም ይነግረዋል። በዚህ ሰዓት እሜቴ ይፍቱ ስራ ማስመሰሏን ግዴታ መጠቀም ነበረባትና አለም የት ሄደህ ነው? ምን የተፈጠረ ነገር አለ ብላ ትጠይቃለች። ምን ነው አልሰማው ለማለት ነው ብሏት አለም ያፋጥታታል። እኔ ምንም አልሰማው ምን ሆነች ነው ብላ ህብስትን ጠየቀቻት። ህብስት ግን ንዴቷ እየናረ ሲመጣ ከዚህ ከቆየው ብዙ ጥሩን አይሆንም የሚል ስሜት በውስጧ ተሰማትና ጥላት ወደ መኝታ ክፍል ትሄዳለች። አያቿት፣ አስናቃችሁኝ። ጭራሽ ይኸውልህ ይቅርታ መጠየቂም ሰላም አልሰጣትም። ይኸው እንዴት ሆና እንደሄደች ይላታል። አይደል እንግዲህ እሱን ፈጣሪ ይወቀው። ለማንኛውም ግን ምን እንደሆነች ለቀባሪ ማርዳት ነው ብሎ በአምላክ ነካ ያረጋታል። በዚህ ሰዓት የፍቱ ስራ በአምላክን እባክህ አንተ ልጅ ተወኝ፣ ግድ የለክም አትጨቃጨቀኝ ብላ ተቆጣችው። ነገር ግን ምን እንደሆነች ምን ያስጨዋታል ታዲያ? ምንድን ነው ያንን ያከስታን ባረቅ የነበረችው ለዚች ትንሽ ነገር ነው ትላለች። አቶ አለም አሁን አልነበርኩም ስትይ አልነበረም መጮኋንና ማንባረቋን የታየሽ? አረ እኔ እንደዛ ማለት አይደለም ስትጮህ ነበር ስላላችሁ ነው። እና አሁን አይኗ ደህና ነው አለችው። አዎ ደህና ነው ፈጣሪ ይመስገን። ነገር ግን አታስቢ፣ አንቺ እያለሽ ደህንነቱ በምን ይጠበቃል ብሎ በአምላክ ሌላ ምላሽ ይሰጣታል። በዚህ ሰዓት ይፍቱ ስራ ግዴታ ከዛ ዞር ማለት አለባት። ያለበለዛ ነገሮችን ዘባርቃ አቶ አለምም በአምላክም እውነታው እንዲያውቁ ልታደርገው ነው። ጥላቸውም ወደ መኝታ ክፍል ታመራለች። አቶ አለምም ጥሏት ይወጣል። ወዴት ነው ብላ ተጠይቀዋለች። እዚህ ካደርኩ ዛሬ ሰላም አይሰማኝም፣ ስለዚህ ወጣ ይሻላል እንዳትጨቃጨቁብኝ ብሎ ይጮህባታል። ዛሬ ሁሉን ነገር ያደረገችው ነገር ታፈሱ ነች። ስለዚህ መድኃኒቱ በትክክል መስራቱን ዶክተሩን ጠይቄ መጠየቅ አለብኝ ብላ ወደ ዶክተሩ ጋር ትደውላለች። ስትደውል አዎ በትክክል አይኗን ያጠፋታል ብሎ ዶክተሩ ይነግራታል። በቃ ይህን ያደረገችው ታፈሱ ናት ብላ ታፈሱን ዋጋዋን ለመስጠት ይፍቱ ስራ ወደ ታፈሱ ጋር ልታመራ እያኮበኮበች ነው። በሌላ በኩል በአምላክ ጸጸት እየገረፈው ቢሆንም ህብስትን እያባበላትና ከጎኗ ጋደም ብሏል። ታዲያ ህብስት ተነስተ ወጣ ብትለውም እሱ ግን ፈቃደኛ ሊሆን አልቻለም። እኔ እኮ ምን እንዳጠፋው አላቅም፣ ብቻዬን ቀረውላት፣ ሌላ ምን ላደርግላት አለችው። ብቻሽን አልቀረሽም እኔ ያለውልሽ እያለ ያጽናናትና ያበረታት ነበር። ታዲያ ወደውንም አብነት ደውሎ ስለነበር አብነት ስለ ህብስት ሁሉ ጊዜ መጨነቁን አላቆምም። ዛሬም ደህና ናት ተብሎ ቢነገረውም በጭንቀት ላይ ነው። ግን ስልክ እያወራ በነበረበት ቅጽበት በሩ ይንኳኳል። ስልኩንም ዘግቶ በሩን ሲከፍት ያገኘው ሄርሜላን ነበር። ሄርሜላ ምንም የማድርበት ቦታ የለኝም አብነት እባክህ ትለዋለች። አብነትም እሺ ብሎ በሩን ከፍቶ ያለምንም ያስገባታል። ነገር ግን ወደዛ ቤት የገባችው ሌላ ሴራ ስላላት ነው። ሄርሜላ አብነት ጥንቃቄ ካላደረገ ሌላ ወጥመድ ውስጥ ልትከተው ነው። ምክንያቱም አቶ አለምን አስፈራርታ ብር እንዲያስገባላት ጠይቀው በዛች ቅጽበት ነው ወደ በአምላክ የሄደችው። እንግዲህ የሚፈጠረው ምን እንደሆነ አይታወቅም። ወደ እነ ታፈሱ ስንመለስ ታፈሱ የህብስት ነገር አሳስቧትና መጨረሻው ምን ይሆን እንደች ሴትዮ ክፋቷ መቼ ነው የምታቆመው እያለች ከራሷ ጋር እያወራች ኩሽናዋ ላይ ቁጭ ብላ ነበረ። ነገር ግን ወዲያውኑ ይፍቱ ስራ ትመጣለች። ይፍቱ ስራ እሳት ለብሳ እሳት ጎርሳን የመጣችው ተደናገጠች። እትዬ ምን ሆነሻል እያለችም ታፈሱ እንደስከ ዛሬው መቀባጠር ብትጀምርም የዛሬው ግን የመረረ ነገር ነው። ታፈሱን አንቺ ነሽ አይደለ መድኃኒቱን እንደዛ ያደረግሽው አለቻት። ኧረ እትዬ እኔ ምንም አላደረግኩም እያለችም ስትጮህ ማንም ሊሰማት ግን አልቻለም። በአምላክ ከሚወዳት ፍቅረኛውና በልቡ አፍቅሯት ካለው ምንም ቃል ሳይነግራት ልቡ ግን እያፈቀራት ህብስት ጋር ሌሊቱን እያሳመረ ይገኛል። ታፈሱ ብትጮህም ግን ማንም ሊደርስላት አልቻለም። እሷ ለሌሎች ለመድረስ ሁሉ ጊዜም ቢሆን ትፋጠናለች። ለራሷ ሳትደርስ ለሌሎች ራሷን አሳልፋ የምትሰጠዋ ታፈሱ አሁን ላይ ግን ኩሽላ ላይ ዝርር አድርጋ በጫማ እየረጋገጠቻት ያለችው ይፍቱ ስራ እንዳትነሳ አድርጋ ሆዷንም በኩላሊቷ በኩል ያለውን ቦታም ደጋግማ ጠቅጥቃታለች። ታፈሱ ዝርር ብላ ኩሽና ላይ ወድቃለች።
ትሞት ይሆን ወይስ በህይወት ትተርፍ ይሆን? ኩላሊቷስ ጤነኛ ይሆን ወይስ ምን ይፈጠር ይሆን? መነሳትም አቅቷት ተመልሳ እዛው ከተኛችበት ቦታ እየወደቀችም ነበር። በቀጣይ ክፍሉ የምናየው ይሆናል ይመስለኛል። ቀጣይ ክፍሉ ላይ ግን ታፈሱ የሆነ አደጋ ደርሶባት መራመድ እንደማትችል የሆነ ነገር ሳይፈጠር አይቀርም። በሌላ በኩል ዛሬ ላይ ምንም አደር የለኝም ብላ ወደሱ የተመለሰችው ሄርሜላ ምን ይዛ ይሆን የገባቸው? በቀጣይ ክፍሉ